ጤና ይስጥልኝ ውድ የተካምፓስ ተጠቃሚዎች ዛሬ የምናየው ፒሲያችንን ፐርፎርማንስ ለማሳደግ የሚያስፈልጉንን ቴክኒኮችን እንምናየው እና መጀመሪያ ድራይቫችን ሲ ድራይቫችን ላይ ወይም ዲ ድራይቫችን ላይ በመግባት ፕሮፐርቲስ የሚለው ላይ ክሊክ እናደርጋለን እና ከሚመጣልን ቦክስ ውስጥ ዲስክ ክሊንአፕ የሚለውን ክሊክ እናደርጋለን። ኖርማሊ ዲስክ ክሊንአፕ የሚያደርገው ኢንተርኔት ስንጠቀም አንዳንድ የማያስፈልጉን ወይም ጊዜያዊ ፋይሎችን ይጠራቀሙና የፒሲያችን ሳይዝ ይሻሙብናል። በሌላም በኩል የኮምፒውተራችን ሜሞሪ ኦር ሃርድ ዲስክ ሳይዝ ይይዙብናል። እነዚህን አላስፈላጊ ፋይሎችን ክሊን ያደርግልናል። በሌላም በኩል ሪሳይክል ውስጥ ያሉ ፋይሎችን ክሊን ያደርግልናል። ክሊን አፕ እስከሚያደርግ ድረስ ትንሽ እንጠብቀዋለን። ካልኩሌት እያደረገ ነው። ኦኬ ካልኩሌት አድርጎ ከጨረሰ በኋላ ምን ፈልጋቸውን ፋይሎች ዲሊት ማድረግ እንደምንችል ይጠይቀናል። ኦኬ እንለዋለን። ከዛ ዲሊት ፋይልስ አሁን ዲሊት እያደረገ ነው። አሁን ዲሊት አድርጎ ጨርሷል። ይሄኛው አንደኛው ቴክኒክ ሲሆን ሌላኛው ቴክኒክ እዛው ላይ ባለው ታብ ሜኑ ውስጥ ቱልስ የሚለውን እንገባና ዲፍራግመንት ሚላል ኖርማሊ ዲፍራግመንት የሚያደርገው አንዳንድ አፕሊኬሽኖችን ስንጭን ያሉትን ዳታዎች በየቦታው ባልተስተካከለ መልኩ ተበታትነው ይቀመጣሉና እነዚህ ፋይሎችን ተበታትነው የነበሩትን አጠራቅሞ አሬንጅ አድርጎ አንድ ቦታ ያስቀምጥልናል። ዲፍራግ እናደርጋለን። ሌላኛው ቴክኒክ ms config ብለን እንጽፋለን። ከዛ ms config ይመጣልናል። ኦኬ ms config ከመጣልን በኋላ ስታርትአፕ ሚል ላይኛው ታብ ሜኑ ውስጥ አለ። ይሄኛው ስታርትአፕ ፕሮግራሞች ምንድናቸው ለማለት ጥያቄ ካለ ስታርትአፕ ፕሮግራሞች ማለት ኮምፒውተራችን ስናስነሳ ወይም ተርን ኦን ስናደርግ አብረው ከኮምፒውተር ጋር የሚነሱ ፕሮግራሞች ናቸው እና አንዳንድ ፕሮግራሞች የግድ መነሳት አለባቸው። ለምሳሌ ዊንዶውስ 7 ወይም ኦፕሬቲንግ ሲስተም መነሳት አለበት። ግን አንዳንድ የማያስፈልጉን ፋይሎችን ለምሳሌ ኔጋ ወንደርሼር ሌሎችም አንዳንድ የማያስፈልጉ ፕሮግራሞች ካሉ አንቼክ እናደርጋለን። አንቼክ ካደረግን በኋላ አፕላይ እንላለን። አፕላይ ብለን ኦኬ ስንለው ሪስታርት ታደርጋለህ ወይም አታደርግም። ለጊዜው ሪስታርት አላደርገውም። ከዛ በኋላ ሪስታርት ስናደርገው እነዚህ ፕሮግራሞችን ለምሳሌ ኮምፒውተራችን ስናስነሳ ስለው አይሆንብንም፣ ፈጥኖ ይነሳል እና አንዳንድ ቴክኒኮችን ተጠቅማችሁ ኮምፒውተራችን ፈጣን ማድረግ ትችላላችሁ። ለዛሬ በቀናል። ታንክ ዩ ቬሪ ማች